ያደረሰብሽን በደሎች ተናገሪ። ከዛ በአረብኛም ራሱ ከቻለች ትናገር አይደል ሰይድ? አረ ችግር የለም እኔ አማርኛ አወራለሁ እኮ። በአማርኛ አውሪንና ከዛ በአረብኛ ደግሞ ሰይድ ቆርጠህ እንድትልክላቸው ተናገሪ። ምን እንዳደረገሽ ምን ብር እንደጠየቀሽ እህትሽ እሱ ጋር እንዳለች ጭምር። እሺ እኔም የሄዷም አላቅም እና ያው እናቴ እኔ አያቷ ናት ያሳደገቻት የኔ እናት። ከዛ እናታችን ልክ ዳግማዊ ትንሣኤ እንዳለፈ እናቴ አረፈች። እናቴ ካረፈች በኋላ እኔ መሄዷም አላቅም ማቆ ታሪክ የለኝም። ግን ከኢትዮጵያ ጀምራ እስከ ደንበር የመን እስከምትገባ ብር ከፍላለች። ለበስ የላኩላት ፎቶን እሱ ልጅ ነው የላካት። እሱ ልጅ ነው ብሩ የሚቀበለው የነበረ። ከዛ ልክ እህቴ ዱባይ ያለች ስትቀጠቀጥ ዱባይ ያለች እህቴ ስትለው እኔ ጋር ደወለ፣ ተክላይ ደወለ። ከዛ ሙሉ ነሽ ሲለኝ አዎ ሙሉ ነኝ። ማን በላልኩት እኔ ተክላይ ይባላለሁ። እህትሽ መዓዛ ናት ሲለኝ አዎ መዓዛ ናት። ምንድነው ስለው የመን ላይ ተይዛለች። የመን ላይ ደንበር ስለተያዘች 10,000 ሪያል ላኪ አለኝ። እንዴ እኔ ዱባይ ስላለሁ ብር ወይ ነው ማክሰው ያለው። ሲጀመር ቤተሰብ ሳትናገር ቤተሰብ ሳታማከር እኔ ሳትናገረኝ ነው ሄደችው። አሁን የሁሉ ብር እኔ ከየት አመጣልሃለሁ? እኔ 10 ብርም የለኝም ስለው አይ በቃ ችግር የለውም ማትልክላት እህትሽን ማትፈልጊያት ከሆነ ቆዳዋ እየገፈፍኩ በቪዲዮ ልክልሻለሁ አለኝ። በቃ ሬሳዋ ላክልኝ ብየው እኔም ዘጋሁት። ወጣ እሱ በቃ ከዛ በኋላ ደውለልኝም አያውቅም። ቤተሰቦቿ ጋር ደውላም አታውቅም። ያው አንድ የ5 ዓመት አንድ የ3 ዓመት ነው ምናምን ሁለት ህፃን ልጆች አላት። እኔ ከወጣ ስለቆየው ብዬ ነው። ከዛ እነሱም ጥላም እሱ ከአባታቸው ጋር ጥላ ሄደች። ትሙት ትኑር አናውቅም። የምናውቀው ታሪክ የለኝም። እኔ ቲክቶክ ላይ ነው ያገኘኋት። ቲክቶክ ላይ እንዳጋጣሚ ከኔ ጋር ተነጋግሮ ምናምን እንደዚህ ዘግቷኝ ቲክቶክ ላይ ያየሁ መጣችልኝ። ስትመጣ እንደዚህ ተቀጥቅጣ አይኗ አውጣ ምናምን አየሁ። ከዛ እህቴ ስጠይቃት እንደውለት ወይ ስላት አይ እንዳትደዊ ደግሞ ብራንጭ ብሎ ሌላ እዳ እንዳይገድሏት ወንድሞ እንዳይ የሆነ ነገር እንዳይርጓት ያርጉ ዝም በይ። ያው ዱባይ ያለች እህቷ ስለተባለ ሀብታም ናት አላት ብሎ ስላሰቡ ነው ስትለኝ እሺ በቃ ራሷ እስከምትደውል ብለን እስከ ዛሬ ድረስ በቃ ከዛ እንዲያመህቴ ምን አለችኝ በእናትሽ የሆነ ቦታ ምናምን እኔ እኮ እንደዛ አይነት ቦታ ፎሎሬና ራሱ ብዙም አይደለም። አይ እኔ እንደዛ አይነት ቦታ የት እገባለሁ እንግዲህ እግዚአብሔር ይከተላታል አልኩት። ትናንትና ለመስን ልኬላታለሁ፣ አሞራም ልኬላታለሁ። ፎሎ ነው አሁን ያረጋኝ አላየውም። ለሳሪም ልኬላታለሁ፣ ነሙናም ልኬላታለሁ። ነው ሁላቸው ልኬያለሁ። ግን እኔ ለማን እንናገር እና በቃ ልጅ እንደዛ ላይ ቆዳው እየገፈፍኩ ልክልሻለሁ አለኝ። ላክልኝ ብየው ዘጋሁት። በቃ እኔ ተክለነኝ ብሎ አውርቶኛል በአፉ በአንደበት